በሰው ልጅ ታሪክ ውስጥ የተፈጠረው ትልቁ ወንጀል ትራንስአትላንቲክ እየተባለ የሚታወቀው የባሪያ ሽያጭ ነው። እንደዚህ አይነት ወንጀል በዓለም ላይ ተከስቶ አያውቅም። ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን አውሮፓውያኖች አፍሪካውያኖችን እንደ ሸቀጥ አውጥተው የሸጡበት 300 ዓመት ነው። በዚህ 300 ዓመት ያልተፈጠረ በደል የለም። ከበደሎቹ መካከል አንዱን እናንሳ። በ1650 ዓመተ ምህረት የአፍሪካ ሕዝብ 100 ሚሊዮን ይገመት ነበር። ነገር ግን ከ150 ዓመት በኋላ በ1800 ዓመት የአፍሪካ ሕዝብ ወደ 90 ሚሊዮን አሽቆለቆለ። በሰው ልጅ የእድገት ታሪክ ውስጥ የሕዝብ ቁጥር እየጨመረ ነው የመጣው። አፍሪካውያኖች ግን በ150 ዓመት ከመጨመር ይልቅ እንዲያውም 10 ሚሊዮን ሕዝብ ቀንሶ ታይቷል። በብዙ ሚሊዮን የሚቆጠሩ አፍሪካውያኖች በንግዱ ሰንሰለት ውስጥ ሙተዋል። ደረሱ የተባሉትም 12 ሚሊዮን በደቡብና ሰሜን አሜሪካ ውስጥ ከፍተኛ የሆነ በደል የደረሰባቸው ናቸው። አውሮፓውያኖች ግን ለፈጠሩት በደል ምክንያቶችን ይደረድራሉ። የአፍሪካ ሕዝብ ከ1650 ዓመተ ምህረት እስከ 1800 ድረስ ቁጥሩ የቀነሰው የወሊድ መጠኑ የቀነሰ ስለሆነ ነው ይላሉ። በሌላ በኩል የተስቦ በሽታ ስለገባም ነው ብለው ያመካኛሉ። ነገር ግን የተስቦ በሽታ በአፍሪካ ውስጥ የገባው ኩፍኝ ነው። ኩፍኝም ያጠቃው ደቡብ አፍሪካ አካባቢ ያሉትን ብቻ ነው። ይህም ከአውሮፓውያኖች ጋር ሲነጻጸር እጅግ አነስተኛ ነው። ይልቅስ በዚህ ዘመን በአውሮፓ ተደጋጋሚ የሆነ የተስቦ በሽታ ገብቶ አውሮፓውያኖች ግን ቁጥራቸው አልቀነሰም። የአፍሪካ ሕዝብ ቁጥር ይህን ያህል ለመቀነሱ ወይም ላለመጨመሩ ምክንያት ግን የባሪያ ሽያጭ በትራንስአትላንቲክ ላይ የተፈጠረው የባሪያ ሽያጭ ነው። በዚህ ዘመን በሰው ልጅ ታሪክ ውስጥ ተፈጸመ ያልተባለ ግፍ ሁሉ ተፈጽሟል። ሰዎች እንደ ዕቃ እንደ ሸቀጥ ተሽጠዋል፣ ተለውጠዋል። እሱ ብቻ አይደለም፣ ተደብድበዋል፣ ተገርፈዋል፣ ተገድለዋል። ኢሰብአዊ ድርጊቶች ሁሉ የተፈጸሙ በሰው ልጅ ታሪክ በትራንስአትላንቲክ የባሪያ ንግድ ወቅት ነው። አውሮፓውያኖች ለዚህ በደላቸው ካሳ እንዳይከፍሉ ሁልጊዜም የመከላከል ስራ ይሰራሉ። አንዱ የሚከላከሉት የአፍሪካ ሕዝብ ቁጥር የቀነሰው አንድም ተስቦ በሽታ ስለገባ፣ ሌላም ደግሞ የወሊድ መጠኑ አዝጋሚ ስለሆነ ነው ይላሉ። ይህ ትክክል አይደለም። የተፈጠረው በደል ግን እስካሁን ካሳ የለውም። አውሮፓውያኖች ለአፍሪካ ካሳ ከፍለው አይዘልቁትም። በበደሉት ልክ ከእነሱ ጋር አብሮ መኖር ከባድ ነው። ነገር ግን አሁንም በደላቸውን ቀጥለዋል።